በዛሬው ቪዲዮአችን ድርሻ ዶትኔት የተባለው ዲጂታል መድረክ ለሲቪል ማህበራትና ለንግድ ድርጅቶች ያዘጋጀውን የሪሶርስ ላይብረሪ እንዴት መጠቀም እንደምንችል በዝርዝር እናያለን። መጀመሪያ ሎጊን ማድረግ አለብዎት። ሪሶርስ ላይብረሪ በርካታ የሲቪል ማህበረሰብ ድርጅቶችም ሆኑ የንግድ ተቋማት ሞዴል የፋይናንስ መመሪያዎችን፣ የሰው ኃይል ፖሊሲዎችን፣ ልዩ ልዩ የውስጥ ፖሊሲዎችን እና ደንቦችን እንዲሁም የህግ ማዕቀፎችን ለማግኘት ወይም ለማዘጋጀት ሲቸገሩ ይስተዋላል። ድርሻ ዶትኔት የተሟላ ሞዴል፣ የፕሮጀክት መቅረጫ፣ የፋይናንስ የክትትልና ድጋፍ ሰነዶችን በማቅረብ ብሎም በተለየ ቋንቋ የተዘጋጁ የሲቪል ማህበረሰብ ድርጅቶችን ትኩረት ያደረገ የህግ ማዕቀፎችንና የህግ አስተያየት ሰነዶችን በተዋቀረ መልኩ በማዘጋጀት ይህንን ችግር ይፈታል። ፍሮንት ላይብረሪ የሲቪል ማህበረሰብ ድርጅቶች በስራ ሂደቶቻቸው ላይ በተደጋጋሚ የሚያከናውናቸው ተግባራት እንዳሉ ይታወቃል። እነዚህ ተግባራት በተለይም ከፕሮጀክት አፈጻጸም ከድርጅቱ ውጤታማነት ጋር ልዩ ተዛምዶ አላቸው። ለምሳሌ ፕሮጀክት ለመቅረጽና ፕሮፖዛል ለማዘጋጀት ፈለጉ እንበል። ለዚህ ቁልፍ ተግባር በተለየ ሁኔታ የተዘጋጀውን ፕሮንት በመምረጥ አስተማሪ ማብራሪያዎች፣ ደጋፊ ሰነዶችንና የቴክኖሎጂ ውጤቶችን ማግኘት ይችላሉ። በዚህም መልኩ በሌሎች አብይና ተደጋጋሚ የሲቪል ማህበረሰብ ተግባራት ላይም ለጥያቄው ምላሽ የሚሰጡ መልሶችን ማግኘት ይችላሉ። ድርሻ ዶትኔት ለሲቪል ማህበራትም ሆነ ለንግድ ድርጅቶች ዘመናዊ ዲጂታል ረዳት ነው። እነዚህን ላይብረሪዎች በመጠቀም የአሰራር ጥራታችሁን አዘምኑ።